ሰላም እንዴት ዋላችሁ? ቆንጆ እራት ልሰራ ነው። ክብደት የሚቀንስ በጣም አሪፍ የሆነ በረዶ ቤት ነበርና በስቶብኝ ትልቁን ስለገዛሁት ኦኬ ይሄውላችሁ ይሄን ይመስላል እና ለየት ያለ አሰራር ነው ምሰራው። ይሄ የተለመደ ስለሆነ ምንድነው ልትሉ ትችላላችሁ። ሌላ አለ። ይሄ የመጀመሪያው የምንጠቀመው ምግቡ ነው ማለት ነው። ሌላኛውን አመጣዋለሁ እና ይኸውላችሁ እዚህ ድስት ጥጃለሁ። ውሃ ባዶ ውሃ ነው። ተቀቅለዋለሁ ለ7 ደቂቃ። 7 ደቂቃ ብቻ ይበቃዋል። ከዛ በላይ አስፈላጊ አይደለም። በጣም እንዳይበስልብን ጥቅሙ እንዳይጠፋብን በሰዓቱ ምክንያት በፍላቱ ማለት ነው። እና ይብሰል። ሌሎች ይሄ ምጥለው ነው ማለት ነው። አሁን ሌላ ይሄን ላሳያችሁ። ታውቁታላችሁ አታውቁትም? ይሄን ነገር በጣም የምወደው ቴስቱ ውሃ የሚል ነው። ለጤናችን በጣም ጠቃሚ የሆነ አትክልት ነው። ልጬ ልምጣ። ይሄን ይመስላል የተላጠው። በጣም ነው የሚያምር ሲላጥ ውስጡ። ይኸውላችሁ ይሄ ከዚህ ማለት ነው። ልዩነቱን አያችሁት? ይሄኛው ልጬው ነው። እጄን አለቅልቄ ልምጣ። እንዴት ደስ እንደሚል በጣም ብዙ ውሃ አለበት። ይቅርታ። አከታተፉን እንደ ግሪን ቢንሱ እንደዚህ እንደ ሳይዙን እንደዛ በረጅሙ ታረጉት ጥሩ ነው። አድቅቃችሁ እንደ ሽንኩርት መክተፍ ትችላላችሁ። እኔ ግን እንደዚህ ነው የምፈልገው። በጣም ቆንጆ ነው። ጎረድም ይቻላል። እንደምትፈልጉት በምትፈልጉት መጠን እንደዚህ ይቻላል። አሁን ይኸውላችሁ ምድጃውን አጥፍቼዋለሁ። 7 ደቂቃ የሆነዋል። አጥልዬ እመጣለሁ ማለት ነው። ላጥልለው ልድፋ ውሃውን ከሙቀቱ እንዳይበስልብን በጣም ከምድጃ አነሳዋለሁ። ኦኬ ገልብጬ ከቀዝቃዛ ውሃ ውስጥ ገልብጬዋለሁ። ከዚህ ጋር 3 አንድ ትንሽ አለኝ በጣም። ከዛ ደግሞ አንዲት እቼን የምታክል ቀይ ሽንኩርት ይበቃናል። እናንተ የምትፈልጉትን። እኔ አነስ ሲል ስለፈለኩት ነው እንጂ እንደገና ደግሞ ይሄ በጣም ያሰማል። ይሄኛው ሽንኩርት ትልቁ በሰሉን መጠቀም ትችላላችሁ። በሰሉን ማብዛት ይቻላል። ይሄ ግን በጣም ስለሚያሰማ አንድ ትንሽ እቺ ትበቃኛለች ማለት ነው። አለቅልቄው ልምጣ። ኦኬ ነጭ ሽንኩርቱ ይኸውላችሁ እዚህ አለ። ገና ብዙ ስራ አለን። እሺ ቆይ ቆንጆ ምግብ ነው የምትወዱት። ሌላው ደግሞ ይቅርታ ቅድም ሚውት ያደረኩባችሁ እያኘኩኝ በጣም ድምጽ ስላለው ነውና ቪዲዮ ላይ ሲበላ በጣም ይከብዳል ድምጹ። ወይኔ ቲክታክ ላይ ምን በላ ሰዎች አረረረ እንዴት እንደሚከብድ አትብሉ በእናታችሁ። ቲክታክ ላይ ስትገቡ በጣም ይሰማል ድምጹ እና ይደብራል። ምግብ ያናል እንትን ይላል እና ይሄን ይመስላል። ሌላው እስኪ ታምሳፕ በሉ እናንተ። ታምሳፕ ረሳችሁ እንዴ? አትርሱ በሉ። በባለፈው ክብደት የሚቀንስ ብዬ ሰርቼ ዘሮጦዬ ብለሽኛል አንደኛዋ። እሰይ አመሰግናለሁ ዘሮጦዬ ስላልሽኝ በጣም ነው ማመሰግን። እግዚአብሔር ይመስገን። እና ይሄ ክብደት ይቀንሳል ስላልኩኝ የኔ ክብደት ይቀንሳል ማለት አይደለም። ላንቺ ሊሰራ ይችላል፣ ግን ዋናው ለጤና የሚሆን ምግብ ነው። ክብደታቸውን ለሚቀንስ ሰውነታቸው ለዚህ ክብደት ለመቀነስ የሚሆናቸው ምግብ ከሆነ ይቀንሳል። ለኔ ላይሆን ይችላል፣ ላንቺ ላይሆን ይችላል፣ ለሌላ ሰው ግን ሊሆን ይችላል። እና እህቶቼ በአንዳንድ ጊዜ ሁላችን አንድ አይነት ስላልሆንን እንትን ማለቱ ጀጅ ማድረጉ ጥሩ አይደለም። እና ለሁላችን የተለያየ የሰውነት እንትን ስላለን ለሁላችን አይሰራም ሁሉ ነገር ልል ነው። ለሌላ ነገር አይደለም፣ ወይም ለወቅስ አይደለም። ይቅርታ እሺ፣ ወቅሴታ ሳይሆን ይሄ ክብደትን ይቀንሳል ስላልኩኝ እኔ ወፍራም ነኝና ላንቺ ለምን አልሰራም እንዳትሳሳቱ ብዬ ነው። እንደዛ ያለኝ ሰው ስላለ ነው፣ ላስተካክለው ብዬ ነው። እስከዛ እናንተ ታምሳፕ በሉ። ሌላው ጠፋሽ በሰላም ነው እያላችሁ እየደወላችሁ የምትጠይቁኝ ትምህርት ቤት ዝግ ስለሆነ ልጆቼ ቤት ስለሆኑ በጣም ቢዚ የሆንኩ ነው። አልመች እያለኝ ነው እንጂ እግዚአብሔር ይመስገን በጣም ደህና ነኝ። በጣም ደህና ነን። ሁላችን ቤተሰቦቼን ሁሉ እንጠይቃችሁኛል። አመሰግናለሁ። እግዚአብሔር ያክብርልኝ። እናንተም ሰላም ሁኑልኝ ባላችሁበት። ቅን ልብ ያላችሁ እግዚአብሔር የሚወዳችሁ እግዚአብሔር የሚወደ ሁላችንም ይወደናል እግዚአብሔር። አንዳንዴ ከድካምም ከምንም ይሆናል የተንኮል ስራ የምንሰራ ሰዎች አለን። ምንም አይደለም እሱ።
እና ግን ታምሳፕ በሉ እስኪ በእናታችሁ ታምሳፕ በሉ ታዘዙ አንዳንዴ። እና አሁን ይሄን ሽንኩርቶቹን አላበስላቸውም። እንዲህ ነው የምጠቀም። ያምራል በጣም። እንደዚህ ማብሰል ትችላላችሁ። ግን ገና የምናበስል ስላለ ከዚህ የቀላቀልኩት አይበስልም። ቀላቀልሽውን ለምን ቀላቀልሽው እንዳትሉኝ ብዬ ነው። እሺ እንዳትሳሳቱ። ከዚህ ይቀመጥልን ይሄ። ኦኬ ይሄውላችሁ ያምራል። ከለሩ ተቀቅሎም በጣም ያምራል። ልክ ከበሰለ በኋላ ከቀዝቃዛ ውሃ ውስጥ ነው ያስቀምጥኩት። በጣም ይቅርታ ምድጃው ተጥዶ ስለነበረ ዘይቱ ስለጋለ ነው የቀዘቀዘ ውሃ ሲሆን። ይኸውላችሁ ጨው በጣም በትንሹ አድርጋለሁ። ከዚህ ከነጩ ላይ እንዲታያችሁ ብዬ ነው ፒንኩን ያሳየኋችሁ። ሌላው አሁንም ከነጩ ላይ አድርጌ ያሳያችኋለሁ። የምጠቀመው አብሮ የሚበስል እናንተ መብሰል አለማብሰል ትችላላችሁ። አንድ የሾርባ ማንኪያ ሰሊጥ ከዚህ ጋር አብሬ ያበስለዋለሁ ማለት ነው። እስኪ ሄጋው አሁን ይታያል። ከዚህ ጠበስ ጠበስ ጨውና እንትኑን ብቻ ነው መጠብሰው ማለት ነው። ሰሊጡ ሌላ ነገር እስካሁን አልተጠቀምኩም። ገና የምንጠቀመው ነገር አለ። እዩ በጣም ቆንጆ ነው። ቴስቱ በጣም ልዩ ነው። ኦኬ ሌላው መከለሻ አያችሁ። በሁለት ጣቴ እንደዚህ በስማም ጣቴ ምን ይመስላል ድንጉሽ ሆነ። አቅርቤ ስንትን ስላልኩት መከለሻ ነው የተጠቀምኩኝ ነው። በሁለት ጣቴ ነው ያነሳዋል። ስፍር ላይ ራሱ አይቆጠርም። በስፍር ብንሰፍረው እንኳን ኦኬ። እስከዛ ያኛው ያበሰልነው እስኪቀዘቅዝልን ድረስ ከምንቀላቅልበት ሳህን ጉድጓዳ ሳህን እንገለብጠዋለሁ። ይሄን እስከዛ ሰዓት ለመቆጠብ ማለት ነው እንዳይበዛብን። ኦኬ ይሄ ድስቱን ሳማሰልበት የነበረው ስለሆነ እንደዚህ እንቀላቅለዋለሁ። ሌላ ቆንጆ ምንቀላቅለው አሉ። ገና አልጨረስንም፣ ጠብቁ። እሺ ይሄ ሁላችሁ እንደዚህ ብሏል። ከዚህ ከድስቱ እያለ መጨምረውን ጨምር። ወደዚህ መገልበጥ እችላለሁ። ከዚህ ጋር ቆይ ትኩስ ነው። አንዴ ይቅርታ። ይኸውላችሁ ስቲል ትኩስ ነው። በደንብ አልቀዘቀዘም። ጁሱን ቀላቀልኩት። አሚን ተጠቀምኩኝ ማለት ነው። አሁን ከዚህ ጋር ሰሊጥ ተጠቅመናል አይደል? ቅድም ያያችሁት ትንሽዬ የሰሊጥ ዘይት እጠቀማለሁ። አንድ የሾርባ ማንኪያ የሚሆን ሰሊጥ በደንብ እንዲልልን። እኔ የተጠቀምኩት ያልተቆላ ነው እና ያው የተቆላ ነው ሽታው የሚወጣ ማለት ነው። ከዛ ደግሞ አሁንም በትንሹ አያችሁ አንድ ድሪፕ ነው። የሾርባ ማንኪያ የሚሞላ አይመስለኝም። ይሄ ደግሞ ሶይ ሶስ ነው። ጨው የሌለውን መርጣችሁ እናንተ ግዙ። ሶይ ሶስ ከእንደዚህ አይነት አትክልቶች ጋር በጣም ይመቻል። ቆንጆ ነው ስትጠቀሙት ማለት ነው። አያችሁ ግሪኑ ስቲል አለ። አይኔድ ሞር። ይሄ ደግሞ የሽንኩርት ቅጠል ነው። የሽንኩርት ቅጠል ስከትፈው ይሄ ነው ሁሉና ሊተርፍብኝ ሲሆን በዛ ትንሽ እና ሁሉን ተጠቀምኩት። ከማስተርፍና አንዳንዴ ይበላሽብናል በዛ ብለን ስናስቀምጥና ይሄም ብዙ ስለሆነ ከዚህ ያለው አትክልቱ የሰራሁት ቢበዛ ምንም አይደለም እና ሁሉን ተጠቀምኩት። በዝቷል ግን ምንም አይደለም አትክልት ስለሆነ ይሄን ይመስላል። ይሄን እንዲሁ መጠቀም ትችላላችሁ። በዳቦ መብላት ትችላላችሁ። በሩዝ ጾመኛ ያልሆናችሁ ደግሞ በምትፈልጉት ነገር። ለጾመኛ ላልሆንን ስሙን እንዳልጠራ ብዬ ነው። አንዳንድ ጊዜ ይህ ነው አይምሯችን ወደ ሌላ ይሄዳልና እንዳላሳስት። እኔ እንኳን ምንም አይደለም ያው አስቤዋለሁና ለማንኛውም በምትፈልጉት መመገብ ትችላላችሁ። የምትፈልጉትን ነገር ተጠቅማችሁ አብራችሁ። አሁን ወደ ምመገብበት ሳህን እንደዚህ ተጠቅሜ አንስቼ እኔ ምንም ነገር አልፈልግም። ይሄን ነገር በጣም ትወዱታላችሁ። ነጩን ነገር በጣም ነው የምትወዱት። እውነት አንዳንዴ በልጅነታችን የማናውቀው ነገር አዲስ ነገር ሲሆንብን ይከብደናል እና ይሄ ውሃ ስለሚል ቴስት የለውም ልበለውና ውሃ ምንድን ነው ቴስቱ እንዳትሉኝ ደግሞ መቼም አንዳንድ ጊዜ ከባድ እኮ ነው ነገር እና ቴስት የለውም በቃ። እና ቆንጆ ነው፣ ደስ የሚል ቴስት ነው ያለው እና ለአንድ ሰው ይሄ እንዲያውም ቶማች ነው፣ ግን ብቻውን ነው የምንመገበው ማለት ነው። እና ይህን ይመስላል የኔ ራት ዛሬ።
እራታችን ይሄን ይመስላል። ታምሳፕ ማለቱን አትርሱ። ቀርስታችሁ ከሆነ ተጠቀሙ አሁን በሉ። ይሄን ይመስላል። ሰላም ሁኑልኝ። እወዳችኋለሁ፣ አከብራችኋለሁ። ሰሞኑን አልፎ አልፎ በላይቭ እመጣለሁና እንድትመጡ ቸክ እንድታደርጉ ከሰዓት እመጣለሁ ብያለሁኝ እና አንዳንዴ አለፍ ብላችሁ ይዩኝ። ሰላም ሁኑልኝ። እወዳችኋለሁ፣ አከብራችኋለሁ። ባይ